ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸው አለ ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ደረሰ መላኩ ከሞት አዳናቸው በእሳት ሳይነኩ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ከቶኑ ስር ሆነው ገብርኤል ዝማሬ ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩ መኳንንቱ የእግዚአብሔርን ክብር። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት ናቡከደነጾር ገብርኤል እጁን ባፉ ጫነ ገብርኤል ሰለስቱ ደቂቅን ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከ መላኩን ሊያመልከው ወደደ ስላየ ማዳኑን። ኃያል